አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ሶፊና ልጇ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላ። ዛሬ ደግሞ ዶሮ ወጥ እንሰራለን ማለት ነው። ዶሮ ወጥ በአረብ ሀገር አሰራር ያው ጨመር ማለት ነው። ይሄን የመሰለ ዶሮ ወጥ ይሄን ሽንኩርቴን ከትፍ ያለሁኝ። ከዚህ በመቀጠል ደግሞ ማሳያችሁ እየሰራሁ አሳያችኋለሁ። ሽንኩርቴን ከትፍ ያለሁ ነጭ ሽንኩርትና ዝንጅብል እንደዚህ በመብሸር አድርጌዋለሁ። መፍጫ ስለሌለኝ ነገርኳችሁ። ያው ጨመር ነው። እሺ ዶሮ ወጥ እንደዚህ ያጠራ አድርጊ። ግን እንደዚህ ጨመር ስታደርጉት የምር በጣም አሪፍ ወጥ ነው የሚወጣው። በጣም ካልጠበቃችሁት በላይ ከጠበቃችሁት በላይ ማለት ነው። ከጠበቃችሁት በላይ ይስተካከል እና ይሄ ነጭ ሽንኩርትና ዝንጅብል ነው። በቃ ሁሉንም ነገር አንድ ሰዓት ባልሞላ ሰዓት ውስጥ ትጨርሳላችሁ። ከዚህ በመቀጠል ደግሞ እንትን ነው እንዳትሉ፣ ዶሮውን ከታትፌ ማለት ነው። ፍሬሽ ዶሮ ነው ያመጣሁት። ያኔ ተልጃ አልሆነም እንጂ እዚህ የምታረድ ነገር የለም። ከዛ በምን ዘፈዘፍኩት ብትሉ በሽሮ በጨው ምናምን በሎሚ አድርጌ ይኸው በሽሮ በደንብ ሽታዋ እንድትሄድ ዘፈዘፍኩት። አሁን ከዛ ስራውን እጀምራለሁ፣ አሳያችኋለሁ። በርበሬና ዘይቴን እጨምራለሁ። አሁን እዚህ ጋር ስራዬን እጀምራለሁ። በርበሬ ዘይቴን እጨምራለሁ። አብረን እንሰራለን ማለት ነው። አብረን እንበላለን። የኔ ቤተሰቦች ላይክ እና ሰብስክራይብ ማድረግ አትርሱ። ከአመት ቆይታ በኋላ ነው የመጣሁት፣ ከአመት ከምናምን። ስለዚህ እንደ አዲስ ዩቲዩብ እንትን ብሎልኛል። እስኪ እውነቱ ከሆነ በቃ እንደው ላለህ ብላችሁ እንደው እስኪ እንደው ከመዳን ቤት አውጡኝ፣ እንደው ቢቀይረኝ ድንገት በጣም እንትን ፈለግኩትና ደግሞ በቃ አልሆን አለ። እስኪ በምን መንገድ እንደምቀየር አለ ያውቃል። ለማንኛውም እስኪ አብረን እንሰራለን ማለት ነው። በመቀጠልም ነግሬያችኋለሁ። እንደዚህ ምንድነው ጨምር ነው የማደርገው። ሽንኩርቱን ከመሰለ በኋላ ዘይት አደርጋለሁ። ዘይት የማደርገው እንትን ነው የወይራ ዘይት ነው የምጠቀመው። በኋላ ደግሞ ትንሽ ቅቤ ያደርግበታለሁ። ዘይት አልወድም። እንደ ኢትዮጵያ 1 ሊትር ዘይት ምናምን አይደለም። በቃ እንደዚህ አድርጌ ዘይቴን ጨመርኩ። ዘይቴን ከጨመርኩ በኋላ እንደዚህ ትንሽ አደርጋለሁ። በርበሬ አደርጋለሁ። ያው ጨመር የሆነ ዶሮ አሰራር በጣም ነው የሚጥመው አልኳችሁ ከመነገራችሁ በላይ። ከዛ አሁን በርበሬ እንጨምራለን። ከዛ ይሄ በርበሬ እንጨምር ያለውን ከዛ እንደዚህ ትንሽ ውሃ ጠብ እያደረግን እናሸዋለን እየከደንን ምናምን ማለት ነው። ከዛ ትንሽ ካበሰልን በኋላ ዶሮአችንን እንጨምራለን ማለት የነጭ ሽንኩርቱና ዝንጅብሉን ጨምረን ዶሮአችንን እንጨምራለን። ከዛ በቃ ይሄን ይመስላል ማለት ነው። አብራችሁኝ ተከታተሉ። በቃ በዩቲዩብ ተስፋ እንዳልቆርጥ ደግሞ አበረታቱኝ። የምር እንደዚህ ስጨምር እንደዚህ ለመቅረጽ አይመች ምናምን በቃ ከዛ ኢንሻአላህ ታዋቂ ከሆንኩ የራሴ ካሜራማን ይኖረኛል ኢንሻአላህ። እኔ ሶፊ በቃ ከነ ልጆቼ ሀብታም ነው የምንሆነው። ከአረብ ሀገር እገላገላለሁኝ። አስባችሁታል? በቃ ገልግሉኝ። የምር ግን ባለውለታ የሆኑ እስኪ በዚህ እንኳን በማያስከፍለው ነገር እገዙኝ። የምር ግን በቃ ላይክ ሸር ምናምን በማድረግ እገዙኝ። በቃ ሶፊ ትችያለሽ በሉኝ እስኪ። ሙያውን ሳይሆን በቃ ጥንካሬን በቃ ሙያው እንኳን የራሱ ጉዳይ እንደፈለጋችሁ አድርጉት። በቃ ደግሞ አሻሽላለሁኝ። አስተያየታችሁን ያዙልኝ። የምር ግን ጻፉ አስተያየታችሁን እና በቃ እንደዚህ ያማሰልን እየከደንን እንሰራለን። አብራችሁኝ ሆኖ እሺ፣ የትም እንዳትሄዱ። ሰላም። ይኸው መልሼ መጥቻላችኋል። ዶሮ ወጡ በመሀል ሳላሳያችሁ ግን ይቅርታ። አያችሁት? ይሄን የመሰለ ዶሮ ወጥ እንዴት አባቱ ሽታው ራሱ ማሻአላ ተባረከላ። ብስሚላ ረህማን ራሂም። አያችሁት? ይናላችሁ ፈረሰኛው ምናምኑ እንዳትሉ፣ የለም ፈረሰኛው እግር እንደመጣ ነው የሚቆረጠው። ና ባክስኪ ናውጣ ይሆናላችሁ እግሩ ምናምን ይኸው መላላጫው መቋደሻው ምናምን እንዳትሉ። ይኸው የአረብ ሀገር ዶሮ ይሄን ይመስላል በጥቅሉ። እንግዲህ አያችሁት አይደለ? ዶሮ ከለስ ይሄን ይመስላል። እንግዲህ እንዴት አያችሁት ሙያዬን? እና ይሄን ይመስላል። በቃ ከምንድነው በርበሬውን እያሳያችሁ ነበር አይደል? ከበርበሬው ቀጥሎ ዶሮውን ጨመርኩ። በሰለ በቃ አለቀ። 1 ማንኪያ ቅቤ ጣል አደረኩበት። ቅቤ ውድ ነው ከኢትዮጵያ በጣም ተወዷል። አሁን የሚያመጣም የለ። በተረፈ እዚህ ጋር ሻይ እያፈላሁ ነው። ምንድነው ሻይ ያቃጥላል። ሳናንተ እንዴት አባቱን ይጋለው መያዣ እና ዶሮ ወጤ ላይ አስተያየት እንደምትሰጡኝ ተስፋ አደርጋለሁ። ኮሜንት አድርጉሽ። እዚህ ጋር ጦስኝ ልጠጣ ነው። ጋዙ ምናምን እንዳትሉ ሊወለወል ነው። ይሄ ጦስኝ ነው። ለደም ግፊት ምናምን ጥሩ ነው አሉ ነው። እንግዲህ እስኪ ልሞክረው። እንግዲህ የስንፍና ስራ ከጦስኝም ከምንም ከወጡም አያችሁት። ጨመር ይሄ ማለት ብቻዬን ስለሆንኩኝ በበራድ ማፍላት አልፈልግም። ጦስኙ 1 ብርጭቆ ነው ፈልገው እንደዚህ ማጥለያ ላይ አድርጌ ይሆናላችሁ። ቆንጆ ሆኖ እንትን ብሏል ማለት ነው። ትንሽ እንትን ይላል። ከዛ ጠጣለሁ እና በተረፈ እንብላ። መልካም ቀን ይሆንልን ሁላችሁንም። በጣም ነው የማመሰግነው። አስተያየታችሁን ጻፉ።
እሺ መልካም ቀን የኔ ውዶች ባይ